በጣም የሚገርም ነገር በዛሬው አይ ቲንክ በሁላችንም ያለ ነው እና በብዙ ሶሻል ሚዲያ ተነግሯል። ተጠንቀቁ። እንደዚህ ደግሞ ብዙ መልእክትን ተላልፏል። በተለይ ለመዳም ቅመሞች ማለት ነው እና በጣም የሚገርም ነው። እኔ ለራሱ ብዙ እንትን ለመጠንቀቅም ሆነ ለማመንም በጣም እያስቸገረኝ ነበር እና አላመንኩም ነበር በብዙ እንትን በብዙ ሚዲያዎች በብዙ እንትን ነገሮችን ስንመከር ባካችሁን ራሳችን ጠብቆ ባካችሁን ምናምን ስንባል ዝም ብሎ ለቪዲዮ እንደዚሁም ደግሞ እየመሰለኝ ነበር እና ያው ምንድን ነው የሚባለው የሆነ ምስራ ነገር አለ ከራስ ሳይደርስ እንትን አይባልም እና በጣም ነው ያዘንኩት። በማዘንም ብቻ ሳይሆን በጣም ነው የገረመኝ። ምክንያቱም ከኛ ምንድን ነው የሚገኘው? እስኪ ለፍተን ጥረን ግረን ስንት ኃላፊነት ተሸክመን ስንት ጉድ በሆዳችን ስንት ዝውውር ይዘን ነው የምንሄደው እንጂ በምናችን ነው የምናስቀናው? እስኪ በምን ነገር አይገባኝ ነገር እሱ ነው። በምንድን ነው የሚቀኑት? በምንድን ነው እዚህ ላይ እንትን የሚያደርጉትና እባካችሁን ለሁላችንም እንደ ትምህርት ይሆናል ብዬ የምወስበው ማለት ከራሳችን ስላልደረሰ የለም ማለት አይደለም። እኔ ለራሱ አላምንም ብዙ እንትንም አልነበረኝም። ያው እግዚአብሔር ነው የሚጠብቀው። አይ ቲንክ እግዚአብሔር ነው የሚጠብቀው፣ ፈጣሪ ነው የሚጠብቀው። እንደዛም ሆኖ ራሳችንን እንጠብቅ። በቃ አሁን እስኪ ምን እንደተፈጠረ አብረን እንየው እስኪ። አትን አሕዋተይ ረአያለይ እስቲ ካርኤክን ዝኾነ ነገር ንህኒ ካርኤክን እስቲ ረአያታይ እስቲ እዛ ብጃማ ትበሃል። እዛ ብጃማ እያ እዛ ዝንሃ ሱሪ እዛ ግጃማ ናስራሕ ማለት እዩ። እዛ ልፋፍ ናርእሲ ናጨጉር መሸፈኒ ማለት እዩ። ኣመላክዕ ክንረአያ ምልክዕ ዓብኹን ረአያ ዓባያ መራ ማለት እዩ። ካብኡ ግን እዚ መን ይምፅልኺ ተበልኽናኒ መዳመያ ኣምፃእትለይ ሓድስ ክዳን ኣምፃእትለይ። እዛ ሓዳስ ልፋፍ እዛ ሃምና ጉፍታ ነገር እያ። እዛ ብጃማ እዛ ሱሪ እዛ ተኑ ኣምፃእትለይ ማለት እዩ። ሓደስቲ እየን ኢላ ኣምፃእትለይ። ካብኡ ግን እሺ ብለ ተቐብለያ ኣብ ሖሽ ኣግንያትኒ ንዕየ ስትብላ ህዋትኒ እሺ ብለ ተቐብለያ ለኩዕ እዮም መጋዝ ክክሩ እዮም ተብላትኒ ኣይ ተሓፀውኺ ዋዳሓረ ብለያ ላላ ሽግር የውሊ በልዳ ኣምላትኒ ታማ ክሓስወሉ ክብል ኣነ ተቐብለ ተኻድነያ እዛ ግጃማ ዛለ ተኻድነያ ለክዕያ እየ እዛ ማለት እዩ። ለክዕያ ኣብ ገንበራ እዛ ጭራሽ ኣያጓኽዋይ ሱረያ ኣያጓኽዋይ እዛ ኣያጓኽዋይ። እዛ ልፋፍና ጨጉሪ ና ርእስኻ መሸፈንት ትሸፍነያ። እዛ ለክዕያ ብላትኒ እንታ ብጃማለ እዛ ትለፈያ ብላትኒ ማለት እዩ። ዳ ኣጋእሽቲ ከለና ኣጋእሽቲ መፅላና ዓዲ ሰብ ትኸለና ክኾነክ እዩ ብለዳ ምፅኦ ክልኺ ብላ ኣሕዋትኒ እሺ ብለታ ማ ክሓስወሉ ተቐብለያ ኣምፀአው ቁርፈአ ግን ዓፅፈ ካቕምጦ ድኡ ዋላ ክሓፅዎ ይለድኡ ታይኡ ኣይርደን ሃመይ ሃም ዳበልኽዎ ሃመይ ብላ ሃም ድረኽዎ ኣውፀየ ካፈስታል ካብኡ ዘርጊሕ ሓብለያ ድዛ ማለት እዩ። ድዛሲ ዘርጊሕ ሓብለያ ሃም ዘርጋሕኽዋ ረአያታይ ሰለስተ ነዃል እንሄዋ ሰለስተ ነዃል እንሄዋ ሓንቲ ኣብዝና ሓንቲ ኣብዝና መዳምኽን ይቅርታ መዳምኽንሲ ሓድስ ክዳን ኣምፃእሲ እንድሓምፃእትልኽንሲ ቅዳድ ሃምድራ በለሲ ጎፅ ሙክን ፈልጥሮ ቅዳድ ኣምፃእትልኽን ትፈልጥሮ ዓሞትኽን
رأي عليها ملكة خنفلت علي كاسو قدمت أخدان حدث كاسو قدمت أخدان سي إذا سي كاسو قدمت حدث خدان سي قداد مصعدو أي مصي استزافلت علي زين حواتي ولا ودات خنو ولا قالت خنا مالتي حدث خدان سي مصعدو إذا بطعمي فرحي سلدخون خسي فلت علي وقوي ياقاطمي وندحل خوين ليه ياقاطم زرو فطاري فلت أي حدث خدان دما قداد مصلو خوينو تبلات حالخن ليه فلت علي بيزا خاتخنوا فرحي حفت خاتخنوا رأي أمالك أخن لفافا مالتي عبايا ያው እንደሰማችሁት ተስፋ አደርጋለሁ። ያው ጓደኛዬ አዲስ ልብስ ገዝታ አምጥታላት አዲስ ልብስ ነው ያለችው። እንግዲህ አስባችሁታል ከነ ወረቀቱ ነው የነበረው እና የሚገርመው ነገር እኔ ለራሴ ገርሞኛል። ምክንያቱም እንዴት ነው እኛ እኔ እንጃ ብቻ እንዴት እንደሆነ ግራ ገብቶኛል። እኛ የቤት ሰራተኛ እንደዚህ ደግሞ በሁለመናችን መቼም ዝቅ ያለና ከነሱ ማለት ነው። አይ ቲንክ ፈጣሪ ነው ከፍ የሚያደርገኝ እንጂ በሰዎቹ አይን ስንታይ በተለይ ኢትዮጵያዊ ስንባል ምናምን የሆነ በሀብትም በተለያየ ነገሮችን ዝቅ አድርገው ነው የሚያዩንና በብዛት ለምንድን ነው እንደዚህ የሚያደርጉት? እኔ ያልገባኝ ነገር በብዛት አሁን ደግሞ በተለይ አዲሶቹ የሚመጡ የሚመጡ ሰዎች በህጋዊ መንገድ ባለ ኮንትራት ማለት ነው በብዛት ይታመማሉ፣ ያብዳሉ። እንደዚህ ደግሞ እኔ እንጃ ብቻ የሆነ ነገራቸው ትክክል አይደለምና ለምንድን ነው ምናምን እያልኩ ለራሴ ብዙ ነገር ሳስብ ነበር። አይ ቲንክ በብዙ ሚዲያው ራሳችን ጠብቁ ምናምን እንባላለን፣ ግን በአካባቢያችን እንደዚሁ ደግሞ በአጠገባችን ሳይደርስ ምንም አይመስለንም እኛና እኔ ለራሱ ምንም እየመሰለኝ አልነበረም። አይ ቲንክ ከራሳቸው ጭንቀት ተነስተው አሊያም ደግሞ ታመው የስራው ብዛት ጫና እየበዛባቸው ይሆናል ብዬ ነው እንጂ እንደዚህ ነገር በፍጹም አስቤ አላውቅም። እና እኔ እንጃ ግራ ገብቶኛል። እስኪ እናንተ የምትሉትን ጓደኛ የራሱ ግራ ገብቷት ነው ሪከርድ አድርጋልኝ ቪዲዮ ሰርታ የላከችልኝና ለራሴም ግራ ገብቶኛል። እውነት በቻልነው መጠን የምንበላው ነገር እንደዚህ ደግሞ የምንለብሰው አዲስ ልብስ እንደዚህ ይቀደዳል ብዬ የተቀደደ ይሸጣል ብዬ አላስብም በፍጹም። እና ለማንኛውም ራሳችንን እንጠብቅ። የምንበላው ነገር በብዙ ነገራችን ከእነሱ ጋር ኮንታክት ያለንና በተቻለ መጠን ራሳችን እየጠበቅን ያው እንግዲህ እንዳያችሁት ነው። አዲስ ልብስ ይቀደዳል ወይ አይቀደድም የሚለው ነገር ለእናንተ ትቼዋለሁ። እኔ ለራሴ ገርሞኛል። አቀዳድሎ ራሱ ዲዛይን አለው፣ እውነት ዲዛይን አለው በሶስት እንትን እና እኔ እንጃ ምን እንደሚል ለራሱ ግራ ገብቶኛል። ምን ብዬ ሪከርድ እያደረኩ እንደሆነ ለራሱ እንትን ግራ እያጋባኝ ነውና ለማንኛውም እናንተም እውነት ለመናገር እኔ አሁን አመኛለሁ። እውነት ለመናገር እነዚህ አረቦቹ እኛ ጋር ይቀናሉ ወይ አይቀኑም? እና በተቻላችሁ መጠን ራሳችን ጠብቁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ አመሰግናለሁ።